አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ጉዞ ወደ የት ይመስላችኋል? ወደ ኢትዮጵያ ሳይታሰብ ኢትዮጵያ እዚህ ጋር ቅለው ቅለው እያልኩ ነበረ፣ ሳላስበው ስለነበረ ያስደነግጣል። በጣም 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 ነው የሚያስደነግጠው ማለት ነው። እና ውዶችዬ ያው ሰዎቻችሁን አትመኑ እላችኋለሁኝ። በሚሄድበት ምክንያት ምን መሰላችሁ? ሴትዬ ሞታለች እና ሴትዬ ከሞተች 2 አመት ሊሆናት ነው እና እኔ ደግሞ 2 አመቴን ገና ኮንትራቴን አልጨረስኩም። እስካሁን ድረስ ዝም ብሎ እንትን ብሎ ነበር። አሁን ደግሞ ሰራተኛ አንፈልግም አሉ። እዚህ ጋር ሪፖርት ገባሁኝ። ከዛ በቃ ይሆናል አይደል ጭንቀትና ደስታ ሁለቱ የተቀላቀለብኝ እና ማላችኋለሁኝ። በቃ በድንገት ያው አላሰብኩበት ነበረ። ሰራተኛ ያው ሰውየው ብቻ ስለነበረ ያው ቢከፋኝም በቃ ምንም ማድረግ አልችልም። እሺ ብዬ ወጣሁኝ። ዝም ብዬ በቃ ምንም አልያዝኩም። ሻንጣውም አሮጌ እነሱ የሰጡኝ ሻንጣ ነው። ምንም ለመግዛት ምንም በቃ ከድንገት ሲሆን በጣም ነው የሚደብረው እና ከዛ በቃ ወጣሁኝ። ቀጥታ እዛ ወጣሁኝና ያለኝ አማራጭ በቃ እሺ አልኳቸው። በቃ እሺ አልኩኝ። ወጣሁኝ። ቢሮ ውሰዱኝ ስላቸው ቢያሉኝ አባበልኳቸው። ብዙ ለመንኳቸው። እኔ ቢሮ መሄድ እፈልጋለሁ፣ ስራ መስራት እፈልጋለሁ ብዬ ለመንኳቸው። በቃ ለመንኩኝ። ያው አልተሳካልኝም። በቀጥታ ሄድኩኝ። አጋጣሚ ሆኖ እንትኑ ትኬቱ የተቆረጠልኝ ወደ መዲና ነበረ። ከዛ ለመዲና አጋጣሚ እነሱም አብሮ ስለሚሳፈሩ እቃዬ እዚህ ነበረ፣ መዲና ነበረ እቃዬና ቤት 2 ቤት ነው ያላቸው ሰዎች። ከዛ እዚህ ጋር መዲና ስለነበረ ቀጥታ ዝም ብሎ ትኬቱን ለመዲና ቆረጡና ከነሱ ጋር እዛ ጋር እንደገና ወርጄ ምናምን እዚህ ጋር እንደምታዩት ወጣ ነው ውጭ ላይ ያው የነሱን ሻንጣ ይዤ ወጣሁኝ። ወደ እንትን ለመሄድ ወደ ቤት ለመሄድ ማለት ነው። ወደ ከተቡክ ወደ መዲና 6 ወር እዛ 6 ወር እዚህ ነው የምንቀመጠውና 6 ወር እዛ ተቀምጠን ጨርሰን ወደዚህ እየመጣን ነው አሁን ማለት ነው። እዚህ ጋር ደረስን። በቃ ያለመንኳቸው ነው ታስተላኩኝ እያልኩ ደግሞ እንደገና ደግሞ በቃ በጎንም ወይ ታባታቸው እንዴ አገር ያለን እንደሚሄደው አላለቅስም እላለሁ። ከዛ ሳይሆን ደግሞ ተደብቄ ያለቅሳለሁ። ከዛ አገር ሻሪል እንዴ ለምን ይሉኛል ብዬ ደግሞ እንደገና የሆነ ብንት አለ ለመጥፋት ፈለኩኝ። መጥፋት ቻንሱን አላገኘሁም። በጣም ተቆጣጥረውኛል። እንዴት ብዬ ከዛ ምንም አማራጭ የለኝም። እዚህ ጋር ያው ሻንጣያውን አነሳሁኝ ወጣን ማለት ነው። እዚህ ጋር ወጣን። ያው በጉዞ ላይ ወደ ውጭ ለመውጣት እየተጓዝን ነበረ። ከዛ ቤት ልንደርስ ነው። እዚህ ጋር ወጥተን ውጭ ላይ ሰዎችን ምናምን እየጠበቅን ነበረ አይመጡልን ብለው። እዚህ ጋር የሚገርመው ነገር ጥለውኝ ወደ እነሱ ወደ ውጭ ወደ እንትን አሉ። እኔ ደግሞ እዚህ ጋር አልተዘጋጀሁበትም። ቁልቁል እንትን ስልክ ቁጥር አልያዝኩም እና አልያዝኩም ካሞ እንዴት ብዬ እህቴ ያለች ግን እንዴት ብዬ ከዛ እዚህ ጋር ዝም ብለን ለአንድ ሳያህል ቆምን። ሰዎቹ ከውስጥ ቁጭ ብለዋል። እኔ መተው ታክሲ ትፈልጊያለሽ ምናምን ይሉኛል። እኔ ደግሞ እንዴት ብዬ ፈራሁኝ። ሞት መሰለኝ የሚያዝ መሰለኝ። እዛ ጋር ደግሞ ስራ አጥተው ምናምን የተቀመጡ ሰዎችን ደግሞ ሳስብ አይ ቢሄድ ይሻላል እላለሁ። በቃ ይሆናል አይደል ዝብርቅርቅርቅ ያለ ነገር። እዚህ ጋር እንደገና ሰዎቹ መጡልን። ልጆች መጣና አነሳን። ያው ሄድን ወደ ቤት ማለት ነው። ከዚህ በኋላ ነው እንግዲህ ያለው ቻሌንጅ የሚቀጥለው እና ከባድ ነገር የሚፈጠረው ከዚህ በኋላ እና ቤት ከሄድኩኝ በኋላ ነው። እዚህ ጋር ያው እንደዚሁ ብዬ ከቤት እየሄድን ነው። እዚህ ጋር መዲና ሙነወራ ነው እላችኋለሁኝ እና ያው ይቀጥላል እንደው እያሉ እዚህ ጋር ያው ሀርን ተደረሰ አይደረስ የለም ማለት